ኃይል የፖሊስ አባላት ለብሰው ወደ ቦታው ይነዳሉ። አንዴ ከተጠጉ በኋላ የጭስ ቦምብ ይጥላሉ። ካሜራዎቹ ላይ ተኩሰው ያከሽፋሉ። እናም ሁሉንም ያስራሉ። በመቀጠል ትክክለኛውን ሳጥን ፈልገው ለመክፈት መቆለፊያውን ያቃጥላሉ። አንዴ ትክክለኛውን ጥቅል ካገኙ በኋላ ወደ መኪናቸው በፍጥነት ይመለሳሉ። ምክንያቱም የደህንነት ጠባቂዎች በዚያ አሉ። ማሳደድ ተጀመረ። ነገር ግን ቡድኑ አስቀድሞ ለዚህም ተዘጋጅቷል። መኪኖቹ እንደገና በኮንቴነር ተደብቀው በጭነት መኪና ይወሰዳሉ። ይህ በእንዲህ እንዳለ በሎስ አንጀለስ የፖሊስ መኮንኑ ኒክ ከተሸነፈ በኋላ የጋብቻ ቀለበቱን አውልቆ በመታጠቢያ ቤት ውስጥ አንዳንድ ነገሮችን እየሰባበረ ነው። ይህ የሆነው በፍቺ ድርድር ወቅት ሁሉንም ነገር ካጣ በኋላ ነበር። ለመጠጣት ወደ ባር ሄዶ ስለ አየር ማረፊያው ዝርፊያ ለማወቅ ዜና እየተመለከተ ነው። እሱም ወዲያውኑ የሚገምተውን ነገር ከዜናው ሰማ። ምሽት ላይ ከዘራፊዎቹ አንዱ የሆነው ፓንደር የተባለው ሚስት የሆነችውን ሆሊ ፈልጎ ያገኛታል። መኪናዋ ውስጥ ገብቶ ሌላ ተሽከርካሪ እንድትከተል አስገድዷት ወደ ወደቡ ይሄዱና እነ ፓንተርስ የት እንደሄዱና ገንዘቡን የት ሄደው እንደሚደብቁ ጠየቃት። ነገር ግን ሆሊ ገንዘቡን መቁጠር ትፈልጋለች ወይም ከሱ ማግኘት ትፈልጋለች። እናም አንዳንድ መደራደሪያዎችን አቅርባለት በዛ ከተስማማ እንደምትነግረው ነገረችው። ኒክ ከመስማማት ውጪ ምንም ምርጫ የለውም። ተስማማ። ሆሊ ገንዘቡ በፈረንሳይ ባንክ ውስጥ እንዳለ ነገረችው። በፈረንሳይ ፓንተርስ ቀጣዩን እንቅስቃሴያቸውን በተመለከተ እቅድ እያሰቡ ነው። ዶኒ የአልማዝ አሻሻጭ መስሎ በመጪው ፌስቲቫል ላይ እንደ አንዳንድ አስተዋዋቂዎቹ ይቀርባል። ጆቫና የተሰረቁትን ቀይ አልማዞች የምታየውን የባንክ ሥራ አስኪያጅ ሚስት ቻባን አስተዋወቀችው። ከዚያም ቻባ ወደ ዓለም አቀፍ የአልማዝ ማዕከል ተወስደዋለች። እናም ዶኒ እያንዳንዱን ካሜራ የት እንደሚገኝና የጠባቂዎቹ እንቅስቃሴ የት እንደሚገኝ ያጠናል። ዶኒ የዕቃውን ክምችት በአግባቡ እንዲያስቀምጥ የራሱ ክፍል ተሰጥቶታል። ነገር ግን በአሁኑ ጊዜ ሁሉም ስለተወሰዱ የካዝና ሳጥን ተከልክሏል። ሊወጣ ሲል ለጆቫና ወደ ካዝናው የሚወስደውን መንገድ መፈለግ እንደሚያስፈልጋቸው ነገራት። አንድ ሰው እየተመለከታቸው እንደሆነ ሳያውቁ እየተመለከታቸው ነበር። በጣሊያን የማፊያ አለቃ ኦክቶፐስ ቀይ አልማዞች እንደተሰረቁ ያውቅና እነሱን ለማግኘት ሰዎቹን ላከ። ከተወሰነ ጊዜ በኋላ ቻባ ዶኒን ወደ አልማዞች መርማሪ ባለሙያ ትወስደዋለች። እሱም ቀይ አልማዞቹ እውነተኛ መሆናቸውን ያረጋግጣል። ነገር ግን በውስጡ የተደበቀ መከታተያ እንዳለውም ተናገረ። ለዶኒ ይህ ድንጋጤ ፈጠረ። ለቀይ አልማዞቹ እውነተኛ ዋጋ ዝቅ ያለ ገንዘብ ከማቅረቡ በፊት በቡና ስኒ ውስጥ ጣለችው። ዶኒ ዝምታዋን ስለሚፈልገው ቅናሹን ይወስዳል። አልማዙ ወደ ባንክ ይመለሳል። እናም ግብይቱ ይጠናቀቃል። ከዚያም ዶኒ ወደ ቡድኑ ዋና መስሪያ ቤት ይሄዳል። በእቅዱ መሰረት ለመሄድ ጆቫና ለሁሉም ሲም ካርድ ትሰጣለች። እናም እንደየችሎታቸው የሥራ መደብም ይሰጣቸዋል። ካርታውን በመመልከት አሁንም ብዙ መግቢያ እንደሚጎድላቸው ይገነዘባሉ። ስለዚህም ዶኒ ተጨማሪ ምርምር ማድረግ ይኖርበታል። የመጀመሪያው እርምጃ ምንም ካሜራ የሌለው ከጣሊያን ድንበር አቅራቢያ አስተማማኝ የሚመስለውን መንገድ ማግኘት ነው።